ከዚህ ቀደም በጨርቆስ አካባቢ ነዋሪዎች የሆኑትና በአይስ ከተገደሉት ኢያሱ ይኩኖ አምላክና ባልቻ በለጠ በተጨማሪ የሽብር ቡድኑ በሊቢያ ግድያ ከፈጸመባቸው ኢትዮጵያውያን ዜጎች መካከል ኤልያስ ተጫነ፣ ብሩክ ካሳ፣ በቀለ ታጠቁ የተባሉት ወጣቶችም የዛው የጨርቆስ አካባቢ ነዋሪዎች ናቸው። የወጣቶቹ ወላጆች ወደ ሊቢያ እንዴት እንደሄዱ በተለይ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ተናግረዋል። መሄድ ፈለኩኛል። እባክህ ተው ልጄ ተው ቅርልኝ ባክህን አልኩት። የለም እንዳልፈልግ ከፈለክ እኔ መውጣት አለብኝ አለ። እሺ እንግዲያው ከፈለክ እንግዲህ እንዴት አደርጋለሁ እንዲካልክ ምን አደርጋለሁ አልኩኝና ተውኩት። እሱ ተነስቶ ጥር 15 ቀን ሌሊቱን ተጉዞ አደረ። መተማ ላይ ደረሰ። ከመተማ በሌላ መኪና እንደገና ወደ ሱዳን